ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ የዘወትር ጸሎቴ አመሰግናለሁ። ዛሬ ቀን 23 10ኛው ወር 2018 ዓመተ ምህረት ነው። ይሄ ቪዲዮ የደረሳችሁ በሙሉ ሼር፣ ሪፖስት፣ ላይክ በማድረግ ተባበሩኝ። በጣም ነው የምለምናችሁ። ሼር፣ ሪፖስት፣ ላይክ በማድረግ ተባበሩኝ። ምክንያቱም ለዚህ ልጅ እንዲደርሰው ፈልጋለሁ። ይሄን ልጅ እስከ መጨረሻው ነው ቪዲዮውን ማሰማችሁ። የሚለውን እንስማውና እንመለስበታለን። ፍትህ ለአርበኝት መቅደስ እህታችን። አርበኝት መቅደስ የምናቃት እናቃታለን፣ የማናቃት ደግሞ የአርበኛ ዋዋ ጎቤ እጀባ የነበረች አርበኛ ጀግና እህታችን ነች። ስለዚህ በአሁኑ ሰዓት ከምንም ፖለቲካ ጸጥታ በጎንደር ከተማ ገንፎ ቁጭ ተብሎ በሚጠራ አካባቢ እየኖረች የሁለት ልጆች እናት ነች። አሁን ግን ምንም ባላጠፋችውና ትናንትና ፋኖ ነበርሽ ወይም ደግሞ ፋኖ ትደግፊያለሽ በማለት በተለያዩ ታጣቂዎች ታፍና ወደ ሸዋ ዳቦ 3ኛ ጣቢያ በሚባል ፖሊስ ጣቢያ ወስደው እንዳሰሯትና በእስር ቤት እየተሰቃየሽና እየተደበደበሽ እንዳለሽ መረጃው ደርሶናል። ስለዚህ አርበኞቻችን ትናንትና ፋኖ ነበራችሁ ዛሬም ፋኖ ትደግፉ ትሆናላችሁ በማለት ይህን አይነት ስቃይና በደል የሚደርስባቸው ከሆነ ታዲያ የአማራ ሕዝብ ሁሉ ፋኖ መሆኑ አታውቁም ማለት ነው። ስለዚህ ትናንትና የሁሉ መስዋዕትነት የከፈሉልን ለዚህ ነፃነት ያበቁን አርበኞቻችን መደገፍና ማበረታታት ሲገባን እንዲህ ማሰቃየትና ማንገላታት ተገቢ ነው ብላችሁ ታስባላችሁ? ስለዚህ እነዚህ አርበኞቻችን የምትገፉና የምታንገላቱ እንዲሁም ለተለያየ ስቃይ የምታዳርጉ ባለስልጣኖች እኛ ህወሓት ተዋጋናት አጠፋናት አልን እንጂ ህወሓት ለካ ከቤታችን ነች ያለች። እናንተ ስርዓት ብትይዙ የተሻለ ነው ብለን እናስባለን። ስለዚህ አሁን በፍጥነት እህታችን እንድትፈቱልን ካለ በስተቀር ያው እንግዲህ ቪዲዮውን እንዳያችሁትና እንደሰማችሁት ነው። በመጀመሪያ ደረጃ ልጅቷ መታሰር እንደሌለባት እኔም አምንበታለሁኝ። በጁንታው ጊዜ ዘምተው የነበሩ እህት ወንድሞቻችን በአሁኑ ሰዓት መታገል የሚፈልጉት እስካሁንም ድረስ ፋኖ እየታገሉ ነው። መታገል የማይፈልጉት ደግሞ በሰላማዊ ኑሯቸውን እየመሩ ነው ያለ ማለት ነው። ስለዚህ አገዛዙ ይሄንን እንደዚህ አይነት ሰዎች ማሰሩ በራሱ ጊዜ ውድቀቱ ነው። ስለዚህ ልጅቷን መታሰር እንደሌለባት እኔም 100% አምናለሁ። ከዛ ውጭ ግን አንተ ቪዲዮውን ያቀረብከው ልጅ ፍትህ እያልክ የምትናገረው ልጅ መካሪ አጥተህ ከሆነ የሚመክር ሰው ካጠገብህ ሰው ያስፈልጋል። ከዛ ውጭ ግን አንተ መጨረሻ ደንቆሮ ነህ ብዬ ነው የማስበው እኔ። እጅግ በጣም የደንቆሮች ደንቆሮ። አንዳንዱ ደንቆሮ በጥቅሻ የሚያውቃለ፣ አንዳንዱ ደንቆሮ ደግሞ እንዳንተ አይነቱ አይኑም ጆሮውም የተደፈነ ንጹህ ደንቆሮ ይባላል ማለት ነው። እነኚህ ፋኖች ለዚህ ነፃነት ያበቁናቸው አልክ፣ አለማፈርህ ደግሞ ማለት ነው። በአሁኑ ሰዓት የአማራ ህዝብ ነፃ አግኝቷል ማለት ነው። ነፃነቱን አውጇል ማለት ነው። አንድ እንቁሮ አታፍርም? ትንሽ እንዴ ሰው ምን ይለኛል የአማራ ህዝብ ምን ይለኛል ብለህ አታስብም? በአራቱም በአምስቱም አቅጣጫ ቢዛሙን ጨምሮ እኮ በድሮንና በመድፍ እየተጨፈጨፈ ያለ በብልጽግና ፓርቲ የአማራ ማህበረሰብ እኮ ነው። አንድ እንቁሮ ነፃነታችንን አውጀናል ስትል አታስብም? ትንሽ በቃ ይሄ ነው። እኛ የተከዜ ዘብ የሚባል መሪዎቹም ብልጽግናዎች ናቸው ካንተ ጀምሮ የምንል በምክንያት ነው። ይሄንን ነፃነት ያጎናጸፉን ሰዎች እንዴት ይታሰራሉ ነው የምትል? አሁን ነፃነት አለ እንዴ አማራ ክልል ላይ ነው? አንተ ሌላ ቦታ ነው ያለው እንዴ? በቃ ብልጽግና ወልቃይት ጋር ስላልመጣ በአንተ ቤት ነፃ ወጣሃል ማለት ነው። አንድ ደንቆሮ ነፃነት የማይገባ ደንቆሮ ጅላንፎ ማለት ነው። ቲፒኤልኤፍን አጽድተናት አልመስሎን ነበር። ለካ ቲፒኤልኤፍ አለች። ቲፒኤልኤፍ ብቻ ነው እንደ የአማራ ጠላት እንዴ? ቲፒኤልኤፍ ነው ወይ አሁን በአራቱም በአምስቱም አቅጣጫ ቢዛሙን ጨምሮ የአማራን ህዝብ እየጨፈጨፈ ቤተክርስቲያኖችን እያቃጠለ ትምህርት ቤቶችን እያቃጠለ ሴቶቻችንን እየደፈረ የአማራን ህዝብ እየረሸነ ያለው ማን ነው? አሁን ቲፒኤልኤፍ ነው እንዴ? ብልጽግና እኮ ነው። አንድ እንቆሩ እና የትኛውን ነፃነት ነው ነፃነት ብለህ ስታወራው አታፍርም ትንሽ እንዴ? እኔ አንተም በሆን ማለት ዳግም ቪዲዮ ላይ አልወጣም። እንደዚህ አይነት ነገር ተናግሬ እንደዚህ አይነት በአማራ ህዝብ ላይ ጄኖሳይድ ብልጽግናን ግደል ጨምር እያልኩ ነፃ ወጣናል ብዬ ብናገር እኔ ዳግም ቪዲዮ ላይ አልወጣም።
አትደንቆሮ ለካም በላ አፈር በላ አፈር ያብላ አንጭንጋፍ አንተም ብሎ አማራ ነፃነት የሚባል ነገር አታውቅም እንዴ? ነፃነታችን ተጎናጽፈናል ስትል አታፍርም ትንሽ? የትኛውን ነፃነት ነው የተጎናጸፍከው? እሺ አንተ የብልጽግና ደጋፊ ነህ። እቺ ታሰረች እነ ኮሎኔል ደመቀ ለምን አያስፈቷትም? ኮሎኔል ደመቀ እኮ የአገዛዙን የስንዴ ምልክት የምርጫ ምልክት ይዞ ብልጽግና ነው መምረጥ እያለ ወልቃይት ላይ ሰብስቦ የወልቃይትን ህዝብ ሲያሳምን የነበረ የብልጽግና ፓርቲ ነው። ለምን አያስፈታትም? አንተ ራስህ የብልጽግና ደጋፊ ነህ፣ ለምን አታስፈታትም? አትደንቆሩ። ደፍረህ እንኳን ብልጽግና እንዲያርጉ አሰራት እንኳን አላልክም። ሽንታም ሆዳም ነህ አንተ። ነፃነት አለን ስትል አታፍርም ትንሽ? ነፃነታችንን ያጎናጸፉን አርበኞች እንዴት ይታሰራሉ? መቼ አባትክ ነው ነፃነትህን የተጎናጸፍ? አሁን የአማራ ህዝብ ነፃ ነው እንዴ? ነፃ ወጥቷል ከጭቆና? ኧረ ውርደት የመድኃኔዓለም ያልሽ እንዴት ነው ልክስክሱና አደረህ ባጭር ቅራንት ከርሳ አፈር ብላ። ይህ ቪዲዮ የደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። ይህን ደንቆሮ መቃወም ስላለብን ማለት ነው። ይህን ደንቆሮ ስሙት። አማራ ነፃ ወጥቷል እያለ የሚቀደድ የተከዜ ዘብኔ ብሎ ይጅንፏፍ የኮሎኔል ደመቀ ቂጣ ጣቢና ሰሊጥ ነጋዴ በአማራ ህዝብ ላይ ይቀልዳል ማለት ነው። ስሙት ቪዲዮውን። ፍትህ ለአርበኝት መቅደስ እህታችን። አርበኝት መቅደስ የምናቃት እናቃታለን፣ የማናቃት ደግሞ የአርበኛ ዋዋ ጎቤ እጀባ የነበረች አርበኛ ጀግና እህታችን ነች። ስለዚህ በአሁኑ ሰዓት ከምንም ፖለቲካ ጸጥታ በጎንደር ከተማ ገንፎ ቁጭ ተብሎ በሚጠራ አካባቢ እየኖረች የሁለት ልጆች እናት ነች። አሁን ግን ምንም ባላጠፋችውና ትናንትና ፋኖ ነበርሽ ወይም ደግሞ ፋኖ ትደግፊያለሽ በማለት በተለያዩ ታጣቂዎች ታፍና ወደ ሸዋ ዳቦ 3ኛ ጣቢያ በሚባል ፖሊስ ጣቢያ ወስደው እንዳሰሯትና በእስር ቤት እየተሰቃየሽና እየተደበደበሽ እንዳለሽ መረጃው ደርሶናል። ስለዚህ አርበኞቻችን ትናንትና ፋኖ ነበራችሁ ዛሬም ፋኖ ትደግፉ ትሆናላችሁ በማለት ይህን አይነት ስቃይና በደል የሚደርስባቸው ከሆነ ታዲያ የአማራ ህዝብ ሁሉ ፋኖ መሆኑ አታውቁም ማለት ነው። ስለዚህ ትናንትና የሁሉ መስዋዕትነት የከፈሉልን ለዚህ ነፃነት ያበቁን አርበኞቻችን መደገፍና ማበረታታት ሲገባን እንዲህ ማሰቃየትና ማንገላታት ተገቢ ነው ብላችሁ ታስባላችሁ? ስለዚህ እነዚህ አርበኞቻችን የምትገፉና የምታንገላቱ እንዲሁም ለተለያየ ስቃይ የምታዳርጉ ባለስልጣኖች እኛ ህወሓት ተዋጋናት አጠፋናት አልን እንጂ ህወሓት ለካ ከቤታችን። አንተ ማፈሪያ የእንግዲህ ልጅ ማፈሪያ ነህ፣ በጣም ማፈሪያ ማለት ነው። እኔ ልጅት በመታሰሯ አልደግፈውም። ነገር ግን ጠላት ስለሆነ ብልጽግና ቢያስራት አይደንቀኝም። ምክንያቱም ፋኖ ከሆነች ወጣ ነው መታገል ያለባት። አንተ ግን እጅግ በጣም የወረድክ ሰው መሆንክን ያወቅኩህ ነፃነታችንን አግኝተን ስትል የት ክልል ነው ያለው? አንተ የትኛው ኢትዮጵያ ውስጥ ነው ያለው? አማራ በአሁኑ ሰዓት ነፃነቱን አውጇል ወይ? አማራ የሚባለው ማህበረሰብ ብልጽግናን ወጦ እየተዋጋ አይደለም ወይ? አንድ እንቆሮ እንዳንተ ያለው ጥቅመኛ ነው ከብልጽግና ጋር የሚያውደልድል እንጂ አንተ አውደልዳይ ፈዳ ላይ ሌባ አንክርፋታም ዘረግም አንግማታም የገማህ እንዴት አይነት ቀልድ ነው የምትቀልድ? በአምስቱም አቅጣጫ ቢዛሞን ጨምሮ በድሮንም እየጨፈጨፈ ያለ ብልጽግና አይደለም ወይ? የአማራን ህዝብ አማራ ከሁሉ ነገር ተገድሎ የተቀምጠው በብልጽግና አይደለም ወይ? የመቼ አባትክን ነፃነት ነው የምታወራው? ነፃነታችን ተጎናጽፈን ብለህ የምታወራ አንተ ጥሩ ለማኝ። ነፃነታችን ተጎናጽፈን ስትል አታፍርም ትንሽ? ወልቃይት መቀመጥ እንዴ ነፃነት ማረጋገጥ ነው? እስከ መቼ ድረስ ነው በሰፈር ተወሰነ የምትኖረውስ? እንዴ አንተ ሽንት ቤት ነህ። በአንድ ጉድጓድ ተቀምጦ የሚኖር ሽንት ቤት ነው። ይሄ የተጸዳዳ ነው ጉድጓድ ውስጥ ተቀምጦ የሚኖር አንተ ጉድጓዳም። አሁን አንተ ለአማራ ህዝብ
እየታገልኩ ነው ስትል አታፍርም ትንሽ? አሁን አንተ ምን ነው አማራ የሚሸት? ነፃነታችን ተጎናጽፈናል ስትል አታፍርም ትንሽ? ብልጽግና ነው ወይ በድሮን የአማራን ህዝብ እየፈጀ ያለውን? ይቅርታ እንትን ቲፒኤልኤፍ ነው ወይ? ቲፒኤልኤፍ ነው የአማራን ህዝብ እየጨፈጨፈ ያለ በድሮን? የአማራን ቤተክርስቲያን፣ ቸርች፣ መስጊድ፣ ሴቶችን እየደፈረ የሃይማኖቶችን መሪዎች እየገደለ ያለ ቲፒኤልኤፍ ነው እንዴ? አንድ እንቁሩ። በአሁኑ ሰዓት የአማራ ዋና ጠላቱ ብልጽግና ነው። አታፍርም ወይ ነው የምልህ? የት አባት ሆነ ነው ይሄንን የአማራን ችግር የማታውቅ የማይገባ አንተ ዶማ ከርሳ አፈር ብላ። በደንብ ሼር ኮፒሊንግ አድርጉትና ልጁ ጋር ይድረስ የቪዲዮ። ከኔ ጋር መከራከር ከፈለገ ደግሞ ላይቭ ላይ ይምጣና ይከራከረኝ። እሱ ጋር ስላላስገባኝ ማለት ነው። ይህን ሎሌ ገረድ አፈር ብላ። ድል የማይታክተው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ዛሬም ሞጣ ዙሪያ ሙገር የምትባልን ከተማ ሙሉ በሙሉ ያገዛዙን ወንበር አስጠባቂ ወታደርና አድማ በትን ብሎም ሆዳሙን ብልጽግና ካዲያኑን አድማ በትን እና አጥባይ ልብስ ሚኒሻን በቅጥ አድርጎታል። እጅግ በጣም በኃይለኛው ድል ተገኝቷል። እስኪ ከነኚህ የተወሰኑት ምርኮኞች ላሳያችሁና እናንተ ፍረዱ። እስኪ ተመልከቷቸው። እንግዲህ እንዳያችሁትና እንደተመለከታችሁት ነው ጀነራል ማመር ተሰማ ቋሪት ላይ 10 በሬ አርዶ ተጀጋዳሞት ላይ የተመታውን የብርሃኑ ጁላ ከረፈፍ ወታደርና ኮተግም የተረፉትን ሰብስቦ እንዳሮየ ልብስ ሲቀደድ ውሎ ነበረ። ተናግሮ ሳይጨርስ ሞጣ ላይ ታሪክ ሰራ። ሞጣ ላይ ታሪክ ተሰራ። እጅግ በርካታ የሆነ ምርኮ፣ እጅግ በርካታ የሆነ መሳሪያ፣ እጅግ በርካታ የሆነ ትጥቅ ድሽቃን ጨምሮ ማለት ነው አሩን አብልቶታል። ጀግናው የአማራ ፋኖ ብሔራዊ ንቅናቄ ጀግኖች። ሞጣ ልማደኛው ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዛ እስከዚህ ድረስ ተብሎ ድሮ ሰምና ወርቅ የተነገረለት ጀግኖች አገላብጠው አነኩረውታል። ሙገርን የሚታቁ ካላችሁ እንግዲህ ሙገርና ሞጣ እጅግ በጣም ቅርብ ናቸው። ሞጣ ያለው ያገዛዙ ከረፈፍና ኮተግም ወታደር ድጋፍ ማምጣት አልቻለም፣ ፈርቶ ማለት ነው። ተዋጣው እዛው ነው ያለ። በዚህም መሰረት ብዙ የአሞራ ቀለብ የሆኑ የብርሃኑ ጁላ ከረፈፍ ወታደሮች አሉ። እነኚህ እድለኞች ናቸው። እናታቸው የመረቀቻቸው፣ አባታቸው በለምለም ጨንገር የገረፋቸው እነዚህ እድለኛ ሆነው የተረፉት ናቸው። ሌሎችም አሉ ብዙ የተረፉ። እነሱንም እንዲሁ በተራ አሳያቸዋለሁ በደረሰኝ ቁጥር። ቻው እንግዲህ የብርሃኑ ጀለፈፍ ኮተግም ወታደር። እስኪ ማመር ተሰማ እንግዲህ 10 በሬ ማረድ ጀግንነት አይደለም፣ አንድ እንቆሮ ማለት ነው። 10 በሬ ማረድ ምንም የወታደር ሞራል አያመጣም። ለነገሩ ገጥመዋል። እኛ ደጋዳሞት አንገባም እንግዲህ ተብሏል። ነገ ደግሞ ሙገር የምትባል ቦታ አንገባም ይላል በለው። ይንከካም እጁን ቁረጠው ጨክን ዝም ብለህ የአማራ ፋኖ ብሔራዊ ንቅናቄ በብርሃኑ ጁላ ኮተግም ወታደር የብልጽግና ደጋፊ የሆነ በሙሉ ማለት ነው። የብልጽግና ደጋፊ ከሆነ የፈለገው ሃይማኖት አማኝ ይሁን፣ የፈለገው ቋንቋ ተናጋሪ ይሁን፣ የፈለገው ብሔረሰብ ይሁን፣ ብልጽግናን የሚደግፍን በለው ዝም ብለህ። ይታጠቅም አይታጠቅም የዚህ አችልሽ